ባለፈው ቪዲዮ ከሰዎች ጋር ስንገናኝ ለምንድነው የምንፈራው? ለምንድነው በነጻነት ሐሳባችን መግለጽ የሚያቅተን? ለምንድነው ራሳችን ሆነን ከሰዎች ጋር መገናኘት የሚያቅተን የሚል አይተን ነበር። በመጨረሻ ስለ መፍትሄው በቀጣይ ቪዲዮ እንደምናየውም ተናግረን ነበር። ኢንሴኪዩር አታችመንት ዲቨሎፕ ያደረጉ ሰዎች እንዴት ነው ሴኪዩር አታችመንት መፍጠር የሚችሉት የሚለው ዛሬ እናያለን ማለት ነው። በመጀመሪያው ኢንሴኪዩር አታችመንት ያላቸው ሰዎች ሴኪዩር አታችመንት ለመፍጠር መጀመሪያ ችግሩን ማወቅ አለብን። ለምንድነው የምንፈራው? ለምንድነው በነጻነት ሐሳባችን መግለጽ የሚያቅተን? ለምንድነው ራሳችን ሆነን መቅረብ የሚያቅተን የሚል ሪዝኑ ወይም ኮዙ ማወቅ አለብን ማለት ነው። እሱም ባለፈው እንዳየነው አንደኛው ከልጅነታችን አስተዳደግ ጋር እንደሚያያዝ፣ እሱ ብቻ ግን ሳይሆን ከሰዎች ጋር ከዛ በኋላ ባለን ጊዜያት ውስጥ ከሰዎች ጋር ስንገናኝ ሪጀክሽን ካጋጠመን፣ አክሴፕታንስ ካልነበረን እነዚህ ነገሮችን ኢንሴኪዩር አታችመንት ዲቨሎፕ ለማድረግ እንደ ምክንያት መጥቀስ እንችላለን ማለት ነው። አንደኛው መፍትሄው የሚሆነው ምክንያቱም ማወቅ ነው ማለት ነው። ምክንያቱም ስናውቀው መፍትሄውም የሚመጣው ከሱ አንጻር ነው። ለምሳሌ ኢንሴኪዩር አታችመንት ዲቨሎፕ ለማድረግ በጣም ብዙ አመታት በአእምሯችን ውስጥ ዲቨሎፕ ያደረግንበት ነው የመጣ ነው። ስለዚህ እሱን ለመስበር እሱ ሴኪዩር ለማድረግ በዛ ልክ ታይም እንደሚያስፈልግ መረዳት አለብን ማለት ነው። በተወሰነ ቴክኒኮች ብቻ ስላወቅን በአንድ ሴኪዩር አታችመንት መፍጠር ይከብደናል፣ ወይም በአንድ በነጻነት ማውራት ምንችልበት አቅም ማዳበር ይከብደናል። በአንድ የራሳችን ሆነን መግለጽ ሊከብደን ይችላል። ምክንያቱም ያ የመጣው የብዙ አመታት ውጤቶች ስለሆነ ሜቢ አንዳንዶቻችን ከልጅነታችን ጋር የነበረ ሊሆን ይችላል ማለት ነው። በሳይኮሎጂስት ሳይኮ ሶማቲክ ኢፌክት ወይም ሳይኮሎጂካሊ ብቻ ሳይሆን ከአካላችን ጋር የተዋሃደ ሊሆን ይችላል። ለምሳሌ ከሰዎች ጋር ስንሆን የፍራቻ ስሜት፣ እጃችን መንቀጥቀጥ፣ ቴንሽን መሆን፣ ነፃ አለመሆን ባዮሎጂካሊ ሳይቀር አፌክት ያደርገናል ማለት ነው። ይሄ በብዙ አመታት ዲቨሎፕ የተደረገ ስለሆነ በአንዴ መፍትሄው ሊመጣ አይችልም። ይሄ መጀመሪያ ማወቅ አለብን። ሁለተኛም ወደ መፍትሄው የሚወስደን መንገድ ደግሞ ኢንሴኪዩር አታችመንት ስናዩ ምንጩ ምንድነው? አንኮንዲሽናል ላቭ ከወላጆቻችን ስናጣ ወይም ያ በኮንዲሽን የተገደበ የሆነ አክሴፕታንስ ሲኖረን ነው። የሱ መፍትሄ የሚሆነው ምንድነው? የሱን ተቃራኒ ስናገኝ ነው ማለት ነው። ለምሳሌ አንኮንዲሽናል የነበረ ሰልፍ አክሴፕታንስ ካጣን መፍትሄው ለማግኘት ደግሞ የአንኮንዲሽናል ላቭ የምናገኝበት መንገድ መፈለግ ነው ማለት ነው። ስለዚህ የማካካስ ሂደት ነው። በልጅነታችን ያጣነው በልጅነታችን ብቻ አይደለም። በእርግጥ በልጅነታችን አግኝተንም ከጓደኞቻችን ጋር ስንሆንም ልናጣው እንችላለን። እሱን ያጣነው ነገር ለማካካስ አንኮንዲሽናል አክሴፕታንስ ያስፈልገናል። ለዚህ መፍትሄ የሚሆነው እና ትልቁ መፍትሄ የሚሆነው ቢያንስ አንድ ሰው አንኮንዲሽናል የሆነ አክሴፕታንስ ያስፈልጋል ማለት ነው። አንኮንዲሽናል የሆነ ላቭ ወይም ፍቅር ያስፈልገናል ማለት ነው። አንድ መፍትሄው የሚሆነው የአንኮንዲሽናል ላቭ የሚሰጠን አንድ ሰው መፈለግ ነው። ጓደኛ ሊሆን ይችላል፣ የሆነ ሰው ሊሆን ይችላል። ብቻም ራሳችን የሚቀበለን ሐሳባችንን በነጻነት ስንገልጽበት ማይፈርድብን ጀጅ ማያረገን ሰው ያስፈልገናል። ስሜቶቻችን በነጻነት የምንገልጽበት ሰው ያስፈልገናል። ምክንያቱም ካየነው አሁን ሴኪዩር አታችመንት ካየነው እንዴት ነው የነበረው? እነዛ ልጆች ወላጆቻቸው ራሳቸው ነው የሚቀበላቸው። በቃ ሐሳቦቻቸው ሲገልጹ ይቀበላቸዋል፣ ሪጀክት አያረጋቸውም። ስሜቶቻቸው ሲገልጹ እንዲሁ። ስለዚህ ምንድነው የተማሩት? በቃ ራሴ በሆን ሰዎች ይቀበሉኛል፣ ራሴ በራሴ የምወደድ አይነት ሰው ነኝ የሚል በዛ ኢንተርናል ወርኪንግ ሞዴል ባልነው ዲቨሎፕ ያደረጉ ልጆች ናቸው ማለት ነው። ስለዚህ ለራሳቸው ያለው እይታ ምንድነው? በኮንዲሽን የሚወደዱ ሳይሆን አንኮንዲሽናሊ የሚወደዱ እንደሆኑ ነው ዲቨሎፕ ያደረጉ። ስለዚህ እኛም ኢንሴኪዩር አታችመንት ካለብን እሱ ለመቅረፍ ምንድነው አንኮንዲሽናሊ የሚወደን ሰው ያስፈልገናል። እሱ ደግሞ በነጻነት ሐሳባችንን ስንገልጽ የማይፈርድብን ከሆነ ለራሳችን ያ ኢንተርናል ወርኪንግ ሞዴል መጀመሪያ የነበረው ከሰዎች ጋር ለመቅረብ የግድ ማስመሰል አለብኝ፣ ከሰዎች ጋር ራሴን ካቀረብኩ አልወደድም የሚል የነበረው ሞዴል ወይ በማይንዳችን የነበረ አስተሳሰብ እሱን ለመቀየር አንድ ሰው ቢያንስ ሴኪዩር አታችመንት የሚሰጠን ያስፈልገናል ማለት ነው።
ነገር ግን ይህ ማግኘት ከባድ ነው፣ ቀላል አይደለም። በእርግጥ እንደዚህ አይነት ጓደኛ ማግኘት፣ ሁለንተናችን የሚቀበለን ጓደኛ ማግኘት ቀላል አይደለም። ካገኘን ጥሩ፣ ለኛም ያ የነበረን አታችመንት መቀየር እንችላለን። ነገር ግን ካላገኘን ስፔሻሊ መንፈሳዊ ህይወት ውስጥ ያላችሁ ሰዎች፣ መንፈሳዊ ህይወት የምትፈልጉ ሰዎች ሁሉንም በጣም ሴፍ የሆነ መንገድ አለ። እሱ ምንድነው? በመንፈሳዊ ህይወት ሴኩር አታችመንት ወይም አንኮንዲሽናል ላቭ የሚሰጠን እግዚአብሔር ነው። ስለዚህ ያ መንፈሳዊ ህይወት መለማመድ ያ የነበረን ኢንሴኩር የነበረን አታችመንት ሴኩር ልናደርገው እንችላለን ማለት ነው። ስለዚህ ከእግዚአብሔር ጋር ግንኙነት መፍጠር፣ በጸሎት ሐሳቦቻችን በነጻነት መግለጽ መለማመድ፣ ስሜቶቻችን ለእግዚአብሔር በነጻነት መግለጽ መለማመድ ያ የነበረው ኢንሴኩር የነበረው አታችመንታችን ሴኩር የሆነ ይመጣል። ምክንያቱም በመጀመሪያ የነበረ ሞዴል የአእምሯችን ምንድነው? ራሴን መቅረብ አልችልም፣ ምክንያቱም አልወደድም። ስለዚህ ያለኝ አማራጭ ማስመሰል ነው የነበረው። ስለዚህ ያ ለመፍታት የግድ ራሳችን የሚቀበል አንድ አካል ያስፈልገናል። አንድ አካል፣ እሱም ከማንም ሰው ይልቅ ደግሞ አንኮንዲሽናል ሊያፈቅረን የሚችል እግዚአብሔር ብቻ ነው። ስለዚህ ለእግዚአብሔር በነጻነት በጸሎት ሐሳቦቻችን መግለጽ፣ እንደ ጓደኛ ለእግዚአብሔር መቅረብ፣ ስሜቶቻችን ለእግዚአብሔር መግለጽ፣ ይህ ስንለማመድ በጸሎት ጊዜ ይህ ልምምድ ስናደርግ በውስጣችን የተቀባይነት ስሜት፣ የፍቅር ስሜት፣ የደስታ ስሜት ሲሰማ እግዚአብሔር የተቀበለኝ እኮ መልካም ስላደረግኩ አይደለም፣ ነገር ግን ራሴን ነው የተቀበለኝ ብለን አእምሯችን አስተሳሰቡ ሺፍት እያደረገ ይሄዳል ማለት ነው። ስለዚህ በመንፈሳዊ ህይወት ከእግዚአብሔር ጋር ያለን ግንኙነት ሴኩር አታችመንት እንዲኖረን ያስፈልገናል። ቢያንስ አንድ ሰው፣ አንድ አካል አለ ለኛም አንኮንዲሽናል እየወደደን ያለው። ስለዚህ ያ ልክ በመጀመሪያ በልጅነታችን ከእናታችን ጋር የነበረ ግንኙነት ለሌላ ሁሉ ከሰዎች ጋር ለሚኖረን ግንኙነት ተጽዕኖ እንዳሳደረው ከእግዚአብሔር ጋር ያለን ግንኙነትም ከሰዎች ጋር ላለን ሁሉ ግንኙነት ተጽዕኖ ይፈጥረዋል ማለት ነው። በውስጣችን በቃ መልካም ስላደረግኩ የሚወደድ ሳይሆን ራሴን ሰው በመሆንኩ ብቻ የምወደድ ሰው ነኝ ብለን እንድናስብ ያደርገናል። ይህ ዝም ብሎ የሚመጣ እግዚአብሔር ይወደኛል በሚል ሐሳብ የሚመጣ ሳይሆን ሪል ኤክስፒሪየንስ ይፈልጋል። ሪል ላቭ ኤክስፒሪየንስ ያስፈልጋል። ሪል የደስታ ኤክስፒሪየንስ ከእግዚአብሔር ጋር መኖር ያስፈልጋል። ያ ለመሆን ደግሞ ጸሎት ዋናው መንገድ ነው ማለት ነው። በጸሎት ከእግዚአብሔር ጋር ከልባችን ስናወራው፣ ስሜታችን ስንገልጽበት እግዚአብሔር ደግሞ ፍቅሩ ያሳደረብን ሲሄድ የተቀባይነት ስሜት እየተሰማን ይሄዳል ማለት ነው። ስለዚህ በዚህ መንገድ ሴኩር አታችመንት መፍጠር እንችላለን። በሴኩር አታችመንት ሁለት ነገሮች አሉ። ሴኩር ቤዝ እና ሴፍ ሄቨን የሚባሉ ሁለት ኮንሴፕቶች አሉ። ልጆች ከእናታቸው ጋር ስፔሻሊ በነበራቸው ግንኙነት ሴኩር አታችመንት ካላቸው እናት ልክ እንደ ሴኩር ቤዝ ለልጁ ታገለግለዋለች። ሴኩር ቤዝ ማለት ምን ማለት ነው? ልጁ ወደ ፈለገበት ለመሄድ ነጻነት የሚያገኝበት እድል ማለት ነው። ምክንያቱም ቢያንስ ከኋላው የሚቀበለው ሰው አለ። የሆነ ችግር ቢኖር እንደ ሴኩር ቤዝ የሚያገለግለው አካል አለ። ስለዚህ ኤክስፕሎር ለማድረግ ነገሮች ለማየት በነጻነት ማየት ይችላል ማለት ነው። እናት እንደ ሴኩር ቤዝ ታገለግለዋለች። ልክ እንደሱም ሴኩር አታችመንት የሚሰጠን አንድ ሰው ካገኘን፣ ለምሳሌ በመንፈሳዊት እንዳልነው ከእግዚአብሔር ጋር ያ አይነት ግንኙነት ካለን በዓለም ውስጥ ኤክስፕሎር ለማድረግ፣ ለመጠየቅ፣ ለማንበብ፣ ነገሮችን ለማወቅ ነጻነት እናገኛለን። ምክንያቱም ምንም ብንሳሳት እንኳን የሚቀበልን አካል አለ፣ እግዚአብሔር አለ ብለን ስለምናምን በፍራቻ የታጠረ ህይወት ሳይሆን በነጻነት የተሞላ ህይወት ይኖራል። ኤክስፕሎር ለማድረግ ያስፈልጋል። ያ ኢንሴኩር አታችመንት የነበራቸው ግን እናታቸው ወይም ኬር ጊቨራቸው በነበረበት ጊዜ በዛም ያ አይነት አክሰስ ስላልነበራቸው እንደ ሴኩር ቤዝ የሚጠቀሙት ማንም ስላልነበረም ይፈራሉ። ወጥተው ከሰዎች ጋር መገናኘት ወጥተው ከሰዎች ጋር ተገናኝቶ በነጻነት ሐሳባቸው የመግለጽ እድል አልነበረባቸውም። ስለዚህ ተወስነው ነው የሚኖሩት ማለት ነው። ስለዚህ ኢንሴኩር ያለን አንደኛው ሴኩር ለማድረግ ከመንፈሳዊ አንጻር ስናየው እግዚአብሔር እንደ ሴኩር ቤዝ ይጠቅመናል ማለት ነው። ስለዚህ የሚቀበለን አንድ አካል እንዳለ ስናስብ በዓለም ውስጥ ነጻነት ይሰማናል ማለት ነው። ሌላው በሴኩር አታችመንት ሁለተኛው ሴፍ ሄቨን ይባላል። ሴፍ ሄቨን ምንድነው? ሴኩር ቤዝ ያልነው እንደ ኤክስፕሎር ለማድረግ ወይም ወጥተን ነገሮችን በነጻነት ለመግለጽ ሲጠቅመን፣ ሴፍ ሄቨን ማለት ደግሞ ተመልሰን የተጎዳው ስሜታችን ካለ
ሀሳባችን መግለጽ የምንፈልግበት ካለ ኮንፈርት የሚሰጠን ሰው ማለት ነው። ስለዚህ በልጅነታችን እናታችን ለምሳሌ ያ አይነት አታችመንት ከነበረን እናታችን አንደኛው እንደ ሴኩር ቤዝ ልታገለግለን ትችላለች። ሁለተኛው ደግሞ እንደ ሴፍ ሄቨን ልታገለግለን ትችላለች ማለት። ሴፍ ሄቨን ማለት ደግሞ ለምሳሌ መተን መታቀፍ ሊሆን ይችላል፣ ስሜቶቻችን መግለጽ ሊሆን ይችላል። ያ አይነት አክሰስ እናገኛለን ማለት ነው። ስለዚህ ሴኩር ቤዝ ለመውጣት ሲያገለግለን፣ ሴፍ ሄቨን ደግሞ መተን ኮንፈርት ለማግኘት ያገለግለናል ማለት ነው። ልክ በተመሳሳይም በመንፈሳዊ ህይወት ስናየው ደግሞ እግዚአብሔር እንደ ሴኩር ቤዝ ሆኖ ነገሮችን በነፃነት ለማየት እድሉ ስለምናገኝ እንደ ሴፍ ሄቨን ሆኖ ደግሞ ኮንፈርት የምናገኝበት ይሆናል ማለት ነው። ስለዚህ በምናዝንበት ጊዜ፣ በምንጨነቅበት ጊዜ ወደሱ ሄደን ስሜቶቻችን ልናወጣና እሱ ደግሞ ኮንፈርት እንዲሰጠን ያደርገናል ማለት ነው። ስለዚህ እንደ መፍትሄ ካየነው ጓደኛ ብናገኝ ጥሩ ነው ማለት ሙሉ በሙሉ የሚቀበለን አይነት ጓደኛ ብናገኝ፣ ሀሳቦቻችንን የምንገልጽበት ጓደኛ ብናገኝ ጥሩ ነው። ከዛ ባሻገር ግን ብናገኝም ባናገኝም ትልቁ መፍትሄው ግን በመንፈሳዊ ህይወት ከእግዚአብሔር ጋር ያለን ሪሌሽንሺፕ ሴኩር አታችመንት እንዲያዳብር ያስችለናል ማለት ነው። ሴኩር አታችመንት ለማዳበር ከእግዚአብሔር ጋር የሆነ ፌክ የሆነ ግንኙነት ወይም ዝም ብለህ ሄደ የምትናገርበት ወይም ቃላት መድገም ብቻ ሳይሆን የሆነ ልብ ከልብ ጋር መገናኘት፣ ሀሳብህን መግለጽ፣ ሚስጥርህን ማውራት፣ የልብህን ነገሮች ከእግዚአብሔር ጋር ሼር ማድረግ፣ እሱን ፕራክቲስ ማድረግ እውነተኛ የሆነ ሴኩር አታችመንት እንዲኖረን፣ ነፃነት እንዲሰማን፣ የተወዳጅነት እንደተወደድን ስሜት እንዲያድርብን ያደርጋል። በዛውም በመንፈሳዊ ህይወታችን እናድጋለን። ከሰዎች ጋር በነፃነት ማውራት እንችላለን። ራሳችን እንሆናለን። ማስመሰል አይጠበቅብንም። ምክንያቱም ራሳችን የሚቀበለን አካል ስላገኘን ማለት ነው። ስለዚህ አንደኛው አንድ ጓደኛ ራሳችን የሚቀበለን ሳይፈርድብን በነፃነት ሀሳባችን መግለጽ የምንችልበት አንድ ሰው ብናገኝ ጥሩ ነው። እሱም አግኝተን በመንፈሳዊ ህይወታችን ለማደግም ያ የነበረን ኢንሴኩር አታችመንት ለመፍታትም በመንፈሳዊ ህይወት ከእግዚአብሔር ጋር ግንኙነታችን ማዳበር። ሰው ካላገኘ ደግሞ ማንም ማለት ጓደኛ ካላገኘን ሴኩር አታችመንት ሊሰጠን ያ አንኮንዲሽናል ላቭ እና አክሴፕታንስ የሚሰጠን ጓደኛ ካጣንም ወደ እግዚአብሔር መቅረብ፣ በመንፈሳዊ ህይወት ያ አይነት ግንኙነት ፕራክቲስ ማድረግ ለኛ ጠቃሚ ነው ማለት ነው። ስለዚህ በህይወታችን ውስጥ በነፃነት የምንገልጽበት ለዘላለም ደግሞ ከኛ ጋር የሚኖር እግዚአብሔር ይኖረናል ማለት ነው። ከሱ ጋር ግንኙነት ሲኖረን ስሜቶቻችንን መግለጽ፣ ሀሳባችንን መግለጽ፣ ከሱ ደግሞ ኮንፈርት፣ ደስታም፣ ፍቅር፣ እነዚህ የልብ ምግብ የሆኑ ነገሮች እያገኘን መኖር እንችላለን ማለት ነው። ስለዚህ ያ ኢንሴኩር አታችመንት የነበረ በኢንተርናል ወርኪንግ ሞዴላችን ከሰዎች ጋር ለመቅረብ የግድ ማስመሰል አለብኝ እነሱ እንዲቀበሉኝ የሚል አስተሳሰብ በዚህ መንገድ አንደኛ ከሰዎች ጋር አንደኛም የአንኮንዲሽናል ላቭ የሚሰጠን ጓደኛ ማግኘት፣ ሁለተኛ ደግሞ ከእግዚአብሔር ጋር ግንኙነት መመስረት፣ ጓደኛ ቢኖረንም ባይኖረንም ከእግዚአብሔር ጋር ግንኙነት መስርተን ያ ኢንሴኩር አታችመንት የነበረው ሴኩር አታችመንት እንዲኖረን ያደርጋል ማለት ነው።